አሸናፊ ዮገርት ባላረጋገጥኩት ነገር ማለት ነው። ስሜትህን ልጎዳ አልፈልግም። ባልተረጋገጠ ነገር ማለት ነው። ግን ያለውን ሁኔታ ክሊር ሁኜ ላስረዳህ ማለት ነው። ፌሚኒን ሳይድ በዝቷል፣ እጅግ በጣም በዝቷል። ነገሮችን ኤክስፕሌን የምታደርግበት የምታወራበት ወይ የሴት ነው። ይሄ ለአንተም ጥሩ አይደለም። እኔ እንደሰማሁት ከሆነ ጎበዝ ተማሪ እንደሆንክ እናትህ ለብቻዋ ወልዳ እንዳሳደገችህ ነው የማውቀው። እናቱ ለብቻዋ ወልዳ ያሳደገችው ልጅ ማለት ነው መዝናናትን ማያቅ ሁል ጊዜም የእናቱ ፊት ትዝ የሚለው ነው። በቃ መቼ በጦርኩሽ የሚል ልጅ ነው። አንተ እንደዛ ነህ። ይሄንን መልስ። ሁለተኛ መጉላላት መድሎ ምናምን ደርሶብኛል። ወፍ አንተ 8 ሆኖ ዶርም ሆኖ መጥተው ምናምን ግርግር ስለፈጠሩብህ መጉላላትና መድሎ መገለል ይሄ ማለት መስሎ ከሆነ አይደለም። አትሳሳት ወንድሜ፣ ልንገረህ፣ አንተ ትልቅ ተስፋ አለህ ከፊትህ። ታገባለህ፣ ትወልዳለህ፣ ብዙ ነገር ይጠበቅብሃል። እና እኔ አንተ የቅርብ ዘመዴ ወይ ጓደኛዬ ጎረቤቴ ብትሆን ቀጥ አድርጌ ያስተካክል ነበረ። እንዲህ ዝም ብዬ ነቅፌ ሰድፌ ማለፍ የለብኝም። አንተ ተስፋ አለህ እያልኩ ነው። አሁንም ለምሳሌ የአንተ ፖድካስት ላይ የጠሩህ ጊዜ ማለት ነው ጥፍር ቀለም ወንድ ልጅ መቀባት ምናምን ቀሚስ መልበስ ምናምን፣ ይኸውልህ እኔ በሆን ማለት ነው ያ ፖድካስት ተበጥብጧል። ኖርማል ወንድ ልጅ እንደዚህ አይነት ጥያቄ አይጠየቅም። አንተን ብጥብጥ አድርጋ መውጣት ነበር የነበረብህ። እና ይሄ እድል ለአንተ ይሄ መጨረሻ ይሆናል ብዬ አስባለሁ። ሰዎቹ ብዙ ኢንፍሉዌንሰሮች ምናምን ብዙ ነገር እያሉ ነው ሶሻል ሚዲያ ላይ እያየሁት ነው። ፕሊዝ ወንድሜ መንገድን አስተካከል።